በአረበኛ ሱኩን ሲሆኑ ድምጻቸው የሚሰማና የማይሰሙ ፊደላት አሉ። እንዴት? እስኪ በእነዚህ በሁለቱ ቃላት መካከል ያለውን ልዩነት እንመልከት። አስ፣ አብ፣ አስ፣ አብ። እዚህ ላይ እንዳስተዋልነው ሲን ፊደል ሱኩን በሚሆንበት ጊዜ ድምጹ በግልጽ ያስታወቀ ሲሆን ባእ ፊደል ግን ሱኩን በሚሆንበት ጊዜ ድምጹ ብዙም አያስታውቅም፣ ሙሉ በሙሉ ጠፍቷል ማለት ይቻላል። ባእ ፊደል ብቻም ሳይሆን ሌሎች ፊደላቶችም በዚህ መልኩ ሱኩን ሲሆኑ ድምጻቸው የማያስታውቁ አሉ። ዳል ፊደል አድ፣ አድ፣ ጂም አድ፣ አድ፣ ጣ አጥ፣ አጥ፣ ቃፍ አቅ፣ አቅ። እነዚህ አምስቱ ፊደላት ሱኩን በሚሆንበት ጊዜ ድምጻቸው ሙሉ በሙሉ አያስታውቅም ወይም ደግሞ ሙሉ በሙሉ ይጠፋል። ታዲያ ለምንድን ነው ድምጻቸው በዚህ መልኩ የሚቀንሰው ወይም የሚጠፋው ከተባለ እነዚህ ፊደላት ሱኩን ሆነው በመናነብባቸው ጊዜ ትንፋሽ ወደ ውጭ ስለማይወጣ ወይም እዛው አፋችን ውስጥ ታፍኖ ስለሚቀር ነው። አብ፣ አድ፣ አድ፣ አጥ፣ አቅ። ለዚህ ነው ታዲያ ቁርአንን በምናነብበት ጊዜ የፊደላት ድምጽ በዚህ መልኩ እንዳይጠፋ ሲባል ቀልቀላ የሚባል ህግ የመጣው። ምክንያቱም ቀልቀላ ብሎ ማለት እነዚህ ፊደላት ሱኩን ሆነው በምናነብባቸው ጊዜ ቅድም እንዳየነው የትንፋሽ መታፈን ወይም የድምጽ መቀነስ እንዳይፈጠር ሲባል ትንፋሽ ወደ ውጭ መልቀቅ ወይም ድምጻቸውን ጎላ አድርጎ ነጠር አድርጎ በሚያስተጋባ ድምጽ ማንበብ ማለት ነው። ማለትም አብ ሳይሆን አብ፣ አድ ሳይሆን አድ፣ አድ ሳይሆን አጅ፣ አጥ ሳይሆን አጦ፣ አቅ ሳይሆን አቅ። በዚህ መልኩ ድምጻቸውን ጎላ ወይም ነጠር አድርገን ማንበብ ማለት ነው። ከቁርአን ቃላት ሰዋብ ሳይሆን ሰዋብ፣ አሐድ፣ አሐድ፣ አልቡሩጅ፣ አልቡሩጅ፣ ሙሒጥ፣ ሙሒጥ፣ አልሐቅ፣ አልሐቅ። ስለዚህ ቀልቀላ ብሎ ማለት ፊደሉ ሱኩን ሆኖ በምናነብበት ጊዜ ድምጹን ጎላ ማድረግ ወይም ነጠር አድርገን በሚያስተጋባ ድምጽ ማንበብ ማለት ነው። ታዲያ ከአረብኛ ፊደላት መካከል የዚህ አይነት ባህሪ ያላቸው ፊደላቶች 5 ሲሆኑ እነሱም ቃፍ፣ ጣ፣ ባ፣ ጂም እና ዳል ናቸው። ባጭሩ ቁጥቡ ጀድ ብለን በቀላሉ መያዝ እንችላለን። እነዚህ ፊደላት ታዲያ የቃል መካከል ላይ የሚሆን የቃል መጨረሻ ላይ ሱኩን ሆኖ በምናገኛቸው ጊዜ ቀልቀላ አድርገን ወይም ድምጻቸውን ጎላ አድርገን እናነባቸዋለን ማለት ነው። እዚህ ላይ ሱኩን ሲባል ታዲያ ሁለቱንም የሱኩን አይነቶችን ያካትታል። ማለትም አንደኛ ትክክለኛ ሱኩን ሲኖረው ማለት ሲሆን ይቺ የሱኩን ምልክት ከላዩ ላይ ተቀምጣ በምናገኝበት ጊዜ ማለት ነው። ለምሳሌ ለም የሊድ ወለም ዩለድ፣ ሐብሉም ሚን መሰድ፣ አለዚ አጥዓመሁም ሚን ጁዕ፣ ألم يجعل كيدهم في تضليل، لقد خلقنا الإنسان في أحسن تقويم። ሁለተኛው የሱኩን አይነት ደግሞ የቃሉ መጨረሻ ላይ ወይም የአንቀጹ መጨረሻ ላይ በመናቆምበት ጊዜ የሚፈጠር የሱኩን አይነት ሲሆን እንደሚታወቀው ማንኛውም የአረበኛ ቃል ላይ በመናቆምበት ጊዜ የፊደሉን ሐረካ ወደ ሱኩን ቀይረን ማቆም እንዳለብን ከዚህ በፊት አይተናል። ለተጨማሪ ማብራሪያ ይህን ቪዲዮ መመልከት ትችላላችሁ። ስለዚህ የቀልቀላ ፊደሉ ላይ የዚህ አይነት ሱኩን ካለም ልክ እንደዚሁ ቀልቀላ አድርገን ወይም ድምጹን ጎላ አድርገን እናነባለን ማለት ነው። ለምሳሌ ቁል ሁወ አላሁ አሐድ ሚን ሸሪ ማ ኸለቅ ሐማለተል ሐጠብ ወሰማኢ ዛቲል ቡሩጅ ወላሁ ሚን ወራኢሂም
ወራኢሂም ሙሒጥ። ልክ እንደዚሁ የአንቀጹ መጨረሻ ላይ ባይሆንም የአንቀጹ መካከል ላይ በዚህ መልኩ የምናቆም ከሆነ በተመሳሳይ ቀልቀል አድርገን እናነባለን። ለምሳሌ ወመን የክፉር ቢሂ ሚነል አሕዛብ ፈናሩ መውዒዱህ። እዚህ ላይ እንዳስተዋልነው ባእ ፊደል ላይ በምናቆምበት ጊዜ ቀልቀል አድርገን እናቆማለን። በምንቀጥልበት ጊዜ ግን ወደ ሐረካ ስለሚቀየር ሱኩን ስለማይሆን ቀልቀላውን አንጠቀምም። ሌላ ምሳሌ ኩለማ ኡልቂየ ፊሃ ፈውጁን ሰአለሁም ኸዘነቱሃ ኢነል ለዚነ ከፈሩ ሚን አህሊል ኪታብ ወልሙሽሪኪነ ፊ ናሪ ጀሀነም ቁል ያ አዩሃን ናሱ ቀድ ጃአኩሙል ሐቅ ሚን ረቢኩም። ስለዚህ ፊደሉ ላይ ያለው ስኩን ትክክለኛ ስኩን የሚሆን በምናቆምበት ጊዜ የሚፈጠር ስኩን ብቻ የቀልቀላ ፊደል እስከሆነ ድረስ ቀልቀላ አድርገን እናነባዋለን ማለት ነው። በነገራችን ላይ የቀልቀላ ህግን በደንብ ለመለማመድ ከፈለግን ይህ አይነቱን ህግ በተደጋጋሚ የምናገኝባትን ሱረቱል ቡሩጅን ማንበብ በቂ ነው። ወሰማኢ ዛቲል ቡሩጅ ወልየውሚል መውዑድ ወሻሂድን ወመሽሁድ ቁቲለ አስሓቡል ኡኽዱድ አናሪ ዛቲል ወቁድ ኢዝ ሁም ዐለይሃ ቁዑድ ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሹሁድ። በጥቅሉ እንግዲህ ቀልቀላ ብሎ ማለት አንድ ስኩን የሆነን ፊደል ድምፁን ጎላ አድርገን ወይም ነጠር አድርገን በሚያስተጋባ ድምፅ ማንበብ ማለት ሲሆን የዚህ አይነት ባህሪ ያላቸው ፊደላት 5 ናቸው። እነሱም ቃፍ፣ ጣ፣ በ፣ ጂም እና ዳል ናቸው። ባጭሩ ቁጥቡ ጀድ ብለን እንጠራቸዋለን። ታዲያ እነዚህ ፊደላትን ቀልቀላ የምናደርገው አንደኛ ትክክለኛው ስኩን ወይም የስኩን ምልክት ተቀምጦባቸው ስናገኝ አሊያም ደግሞ እነሱ ላይ በምናቆምበት ጊዜ በሚፈጠረው ስኩን አማካኝነት ነው። በዛሬው ቪዲዮ አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ላይክ እና ሼር ማድረግ እንዳይረሳ። ቁርአንን በኦንላይን በግል ከኔ ጋር መቅራት ለምትፈልጉ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ አሊያም ስልክ ቁጥር በማናገር ቂራታችሁን መጀመር ትችላላችሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።